በዚህ ምድር ላይ ነፍስህንም ሐሳብህንም ስሜትህንም ሰተ መውደድ የሚገባ አንድ ወዳጅ ቢሆን እግዚአብሔር ነው። ደግምላችኋለሁ ለእግዚአብሔር የሚሰጥ ልብ ለሰው እንዳሰጡ። በዚህ ምድር ላይ እግዚአብሔር ነው። በዛ ልክም ልብህን ብሰጠው ልብህን ጠብቆ የማኖር እድሉ በጣም ከፍ ያለ። እግዚአብሔርን የፈለገ ብትወዱ አይጎዳም። የፈለገ ብትተማመንበት በቃ ደህንነት የመረጋገጥ እድል እንጂ የመሰበር እድል በጣም አናሳ። ነፍስህን ሐሳብህን ስሜትህን ጥለህባት የወደድካት ሴት አንድ ቀን ስልክ የዘጋች ቀን መኪና መንዳት ያቅታል ወዳጄ። ነፍስሽን ሐሳብሽን ስሜትሽን ሰተሽ የወደድሱ ሰውዬ አንድ ቀን ስልክ ያላነሳ ቀን፣ አንድ ቀን ስልኩ ላይ ሜሴጅ ያየሽ ቀን ሰማይና ምድር ይጨልምብሻል። ሰማይና ምድር እስከሚጨልምብሽ ድረስ ሰውየው ላይ በዚህ ደረጃ ተስፋ አድርገሽ ቁጭ ያልሽ ቀን የዛችው ቀን ለመሰበር ራስሽን አዘጋጅተሻል። እና ሰውን በሆነ ደረጃ ልትወዱት ይገባል፣ በሆነ ደረጃ ግን ልትጠነቀቁ ይገባል። ይሄ ሰዎች ነፍሳችሁን ሰታችሁ እንደ እግዚአብሔር የምታዩቸው አቅም የላችሁ። የትኛውም ሰው እዚህ ምድር ላይ የፈለገ ታማኝ ይሁን፣ የፈለገ የሃይማኖት የቸርች የመዝጊድ ሰው ይሁን፣ ነፍስህን ራስህን አሳልፈ እስከምትሰጠው ድረስ ከራስ በላይ እንደ እስክታምነው ድረስ የመታመን አቅም ይሁን። ምክንያቱም ሰው ስለሆነ ሰማያት እንኳን በፊቱ ንጹህ አይደሉም ይባላል። የእግዚአብሔር መልአክ እንግዲህ ሰው የእግዚአብሔር መልአክ ሆኖ ቢሆን ሰውየው እሺ እንደዚህ ስለሆነ ትላለህ። ሰው ነው በባህሪው። ሰው ይሳሳታል፣ ይክዳል፣ ያምናል፣ ይዋሻል፣ ይሰርቃል፣ ያታልላል። የመሰበር እድል አለው፣ የመሞት እድል አለው። እኔ ምን እንደገጠመኝ ልንገራችሁ። በቅርብ የኛ ኬዝ ሌላ ኬዝ ነውና ብታማክረን አሉ። እሺ አማክራቸዋለሁ። ሙሉ ቤተሰብ ነው እርዳታ ነው የሚፈልገው። እሺ ልርዳችሁ፣ ምን ላግዛችሁ? ቪዲዮ ላይ ስታወራ ሰምተናል እና ከኛ ቤት በቃ በታሪክ ትሞታለች ያልተባለች እናታችን ሚስት ነው የቀበርነው። እኔ በቃ አሁን በድኔ ነው የሚያወራክ። ልጆቼን ግን እንዴት ላጽናናቸዋል? ልጆቼን እንዴት ላጽናናቸው? የመጀመሪያ ልጅ 16 ዓመት ነው። ከዛ በታች 14 አለ። ከዛ በላይ ደግሞ የ7 ዓመት ልጅ አለና እንዴት ላረጋጋቸው? ምን ብዬ ላውራል? ማውራት አይፈልጉም፣ አያወሩም፣ አይስቁም፣ አይጫወቱም። ስልክ ብሰጣቸው ስልክ አያዩ፣ ኳስ ብሰጣቸው ኳስ አይጫወቱ፣ ቤተክርስቲያን ብትሄድ አይጸልዩም። በቃ በድናቸው ነው የሚወጣው የሚገባው። እና እንዴት እንጽናናል? እኔ አዲስ አበባ ውስጥ አይደለም በመላው ኢትዮጵያ በድንገት አባቱ የሞተበት፣ በድንገት እናቱ የሞተችበት፣ በድንገት ሚስቱ የሞተችበት፣ በድንገት ባለቤቷ የሞተባት፣ በድንገት እህቷ የሞተችባት ወይ ደግሞ እህቱ የሞተችበት ሰው እኔ በቁሙ እንደሚሞት በጣም እርግጠኛ። አታስበውማ። እኛ በተለይ አንዘጋጅም። ሰው እዚህ ምድር ላይ ያለ የማይሞት የማይሸር ይመስለናል፣ የሚሞትብን አይመስልም።